እና ሞር እንትን ነው የሚያለው። በነገራችን ላይ ራስ ምታት ልልቀቅ ትፈልጋላችሁ? ራስ ምታት አጀንዳ እንስጥ። ሁላችሁም ያዙ ይሄንን ማለት ነው። ድንግል ማርያም ማህፀን ውስጥ ከድንግል ማርያም የተገኘው መለኮት ነው ወይስ አካል ነው የተገኘው? መለኮት የተገኘው ሰው ነው የተገኘው ብላችሁ ጠይቋቸው። ሰው ይሏቸዋል። ማርያም የአምላክ እናት ናት ወይስ አይደለችም ብላችሁ ጠይቋቸው። ናት ይላሉ። ማርያም የአምላክ የጸጋ እናት ናት ወይስ የባህሪ እናት ናት ብላችሁ ጠይቋቸው። የባህሪ እናት ናት ካሉ መለኮት ከሷ ተገኝቷል ወይ? ኦንቶሎጂካሊ አልተገኘም ከተባሉ ማርያም ሁለት ልጅ አላት። አንደኛው መለኮት የሚባል ልጅ አላት። ሁለተኛ ነገር ደግሞ ከራሷም የተገኘ ሰው የሚባል ልጅ አላት። አንድ የባህሪ ልጅ አንድ የጸጋ ልጅ አላት ማለት ነው። ታዞሩታላችሁ። ድንግል ማርያም ማህፀን ውስጥ የተፈጠረውን ሰው ለአምኑ ነው ልጁ ነው ወይስ አይደለም በሏቸው። ልጁ ነው። የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብላችሁ ጠይቋቸው። የባህሪ ልጅ ከተባለ ያ ፍጡር ከአብ ተገኝቷል? ኦንቶሎጂካሊ አልተገኘም። ከአብ የተገኘ አይደለም። ከአብ የተገኘው መለኮት ነው። መለኮታዊ አካል ነው የተገኘው ብሎ ነው የሚያምኑት። አካል ዘም አካል፣ ባህሪ ዘም ባህሪ። የጸጋ ልጁ ነው ካሉ አብ ሁለት ልጆች አሉት። እምቅድመ ዓለም ከአብ ያለ እናት የወለደው ልጅ አለው። የእሱ የባህሪ ልጅ አለው። ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረው ልጅ እሱ ደግሞ የጸጋ ልጅ አለው። ግልጽ ነው? ሰላም መዲ። አዎ በጣም ግልጽ ነው። ግን አይመልሱም፣ እንደዚህ አይነት ጥያቄዎችን አይመልሱም። ገብቶ ቢመልሱ አሪፍ ነው። ልጨምርላችሁ። ድንግል ማርያም ማህፀን ውስጥ የነበረውን ስጋ መጥቶ ሲዋሃድ ያ የተዋሃደው ስጋ ፍጡር ነው ወይስ አይደለም ስትሏቸው ፍጡር ነው ይላሉ፣ ይስማማሉ። የተዋሃደው ከተፈጠረ በኋላ ነው ወይ ከተዋሃደ በኋላ ነው የተፈጠረው ወይስ ከመዋሃዱ በፊት ነው የተፈጠረው ወይስ በተዋሃደበት ጊዜ ነው የተፈጠረው? ግልጽ ነው። መለኮት መጥቶ ሲዋሃደው ስጋ የተፈጠረው መቼ ነው? ከመዋሃዱ በፊት ነው? በተዋሃደ ጊዜ ነው ወይስ ከተዋሃደ በኋላ ነው? የዮኒሰስ ትምህርት አሁን እንትን ይላል። የዮኒሰስ ትምህርት አሁን ለነዛ አይነት ነገር ይገላገልሃል። ምንም መጥቶ የተዋሃዱ ነገር የለም ይላል። ራሱ ነው ቃልን ስጋ። ልክ የሙሴ በትር እባብ ሆነ አይደል? እባቡ እናትና አባት ነበረው እባቡ ስላልኝ አልነበረውም። የሙሴ በትር ተቀየረ ብለው ያምናሉ እንዴ? እንትኖች ተቀየረ ብለው ነው። የሙሴ በትር ተቀየረ ሳይሆን የሙሴ በትር እባብ ሆነ። በቃ እባብ ሲሆን በቃ እባብ ነው፣ በትሩ ነው። ልክ ቃልም ስጋ ሆነ የሚሉት እንደዛ ነው የሚያምኑት። ወይም ደግሞ በትሩ ወደ እባብነት ተቀይሯል አይደል ኡስታዝ? አብርሃም ልጁን ሊሰዋ ሲል ምን መጣለት ታስታውሰዋለህ? በእኛ በግ መጥቶለታል። አረ በእንት ላይ ዘፍጥረት 22 ላይ በግ መጥቶለታል። ያ በግ እናትና አባት አለው? የለውም። በቃ እንደዛ ማለት ነው። ይሄም በግ እንደዛ ነው። ዘፍጥረት 14 ላይ አብርሃም ጋር የመጣው መልከጼዴቅ የሚባለው እናትና አባት አለው? ዕብራውያን 7:3 መሰረት እናትና አባት አለው? የለውም አይደል? እናትና አባት የሉትም ነው የሚለው እኮ። በጉም ካህኑም የኢየሱስ ምሳሌ ከሆነ ይላሉ ኦኒሲሶች። በጉም ካህኑም ራሱም ከሆነ ይሄ ድንግል ማርያም ማህፀን ውስጥ የተዘጋጀው በግ እናትና አባትም የለውም፣ ካህኑም ራሱም እናትና አባት የለውም። ከማርያም ምንም የወሰደው ነገር የለም። በእርሷ ውስጥ ነው ተጸንሶ የመጣው የሚል ትምህርት ነው ያላቸው። ምንም የወሰደው ነገር ቃል ስጋ ሆነ። ልክ የሙሴ በትር እባብ እንደሆነው ልክ እንደዛ ማለት ነው። በትሩ ነው እባብ የሆነው፣ ልክ ቃልም ነው ስጋ የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም የሚል ነው ትምህርት።